ቅዱስ ላይ ያለውን በሙሉ አልመለሰውም። ፍትሐ ነገሥት የጠቀሳችሁት አለ መጽሐፍ ቅዱስ የጠቀሰው አለማወቃያችሁ አያውቅም። መጽሐፍ ቅዱስ መኃልየ ዘሰሎሞን ምዕራፍ 8 ገና ጡት ያላወጣች ሕፃን ልጅ ስሙኝ፣ ጡት ያላወጣች ሕፃን ልጅ እግዚአብሔር ወንድ እንዲጋልባት ወንድ እንዲወጣባት ያዛል። አስቧት፣ ተኝታ ደሟ ሲፈስና አስቡት እንግዲህ ቢላህ አለይኩም። ይሄን ያደረገው ማን ነው? የመምህርና የኤልሳቤጥ አምላክ። ምን ያደረገ? ሕፃን ልጅ ጡት የላቸውም፣ ገና ጡት የላቸውም፣ ጩጬ ናቸው። ጩጬ ሆነው እግዚአብሔር ደማቸው እየፈሰሰ እያለቀሱ አስደፈራቸው። ይሄ ነው አምላክ ያደረገው። ቀጥሎ ፍትህ የለም እስልምና ለፍትህ አያራራም ያከኝ አምላክ እኮ ዳዊት ዝሙት ሰራ ብሎ 8 ሴቶችን እያለቀሱ እንባቸው እየፈሰሰ ህዝቡ እየተመለከታቸው አስደፈራቸው። ፍትሃዊ ከሆነ እግዚአብሔር ቢያንስ በጨለማ ለምን አስደፍርም? ግን ምንድነው ያለው? አንተ ይሄንን በጨለማ አድርገዋል፣ እኔ ግን በህዝቡ ሁሉ ፊት አስደፍራቸዋለሁ አለ። ህዝቡ እያየ እግዚአብሔር አሰልፎ 8ቱንም አስደፈራቸው። ተመልከቱ፣ ማስረጃ ያሳያችሁ፣ ይሁት ከፈለጋችሁ ያው ቃል በቃል አያችሁ። ስለዚህ እግዚአብሔር ንጹሃን ሴቶችን ያስደፍራቸው ነበረ፣ ያሰቃያቸው ነበረ። ቀጥሎ እኔ ያልኩትን ነገር አለ። ምን አለ? አይሻ ደርሳለች ምናምን እድሜ እኮ ይለያያል አለ። ብራዘር እድሜ የሚላይ ከሆነ ለምንድነው ቤተክርስቲያን ላይ በ5 ዓመት የምታጋባቸው? ለምን ጉድህን ደበከው? ያ ጉድ ለምን ተደበቀ? ዮሴፍ ማርያምን በስንት ዓመቱ ነው ያገባት? የ12 ዓመት ልጅ ነበረች እኮ ማርያም። ዮሴፍ 70 ዓመቱ ነበር እኮ ሲያገባት። ኢቭን መንፈስ ቅዱስ ማርያምን ሲያስረግዛት እኮ 12 ዓመቷ ነበረ። ምንም የማታውቅ 12 ዓመት ሕፃን ልጅ እኮ ነው መንፈስ ቅዱስ መጥቶ ያጸነሳት በአንተ ሉቃስ ላይ ማለት ነው። አስቡት፣ አምላክ የሚሉት አካል ምንም የማታውቅ ሕፃን ልጅ ማለት ቤታችሁን ጋር 12 ዓመት አስቡት እንግዲህ 12 ዓመት ልጅ ካለች እሱ መጥቶ አምላክ ሲያስረግዛት አምላክ መጥቶ አስረገዛት። ምንም የማታውቅ ሕፃን ልጅ። ከዛ ስትወልድ ደግሞ ስቃዩን ደግሞ አስበው፣ ስትወልድ ስቃይ ያለባትን ስቃይ። ይሄን ያደረገው ማን ነው? የሱ አምላክ። ንጹሃን ሴቶችን ማርያምን፣ ንጽሕቷን ማርያም በ12 ዓመቷ አሰቃያት፣ አስደፈራት። ይሄ ነው። እስካሁን ጋያታችኋል። ምንም ማለት ማስረጃ ሊያቀርቡ አልቻሉም። ሁሉም ምንድነው? ሁሉም ወሬ ብቻ ወሬ። ምንም ማለት ማስረጃ ያቀረበ ምንም ማለት ግን በእስልምናችን ነብዩ ሰለላሁ ዐለይሂ ወሰለም አይሻን ያገባት 6 ዓመቷ እያለ ኮንትራት ነው ማለትም ውልተው ወይም ደግሞ ኒካህ ታሰረ እንጂ አላገባትም። ጋብቻው አልተፈጸመም። ጋብቻው የተፈጸመው ስትደርስና ፍቃደኛ ስትሆን እድሜዋ ሲበቃ ነው። ይሄ ነው በእስልምናችን ያለው። በክርስትናችሁ ስንመጣ ግን ነቢያቶቻችሁ አንድ ሚስት ለማግባት ብሎ ሰዎችን የሚደፍሩ ናቸው። ኢቭን አምላካችሁ ኢየሱስ ክርስቶስ ምን ያደርግ ነበር? ተመልከቱ። አምላክ ክርስቶስ የሚያደርገውን ምድር ላይ እየመጣ የሚያውቁ ሰዎች ምንም የሚያውቁ ሴቶችን ጡታቸውን ያስጠባቸው ነበር። ተመልከቱ ምን እዚህ ጋር ይሄ ላሳየና ከዛ በኋላ ሰዓት እየሄደ ነው ያለው። ወደ ማጠቃለያ እገባለሁ ማለት ነው። ተመልከቱ አንዴ ያው ኢየሱስ ምን አደረገ? ዳግመኛም ጌታችን ኢየሱስ ክርስቶስ በእኔ በራሴ ፍቃድና በአባቴ ፍቃድ አይሁድ ዕለተ ዓርብ የወጋውን ጎኔን ጥብ እያለ ነበረ። አምላካችሁ ኢየሱስ ምንም የሚያውቁ ሴቶችን እየጠራ ዝሙት የሚያሰራቸው ክርስቶስ ሰምራ እቺ ናት። ያጀማ ክርስቶስ እቺ ናት ያዋት እቺን ነው ኢየሱስ ማድረጋት። እቺን ሴት ማለት ነይና ያው ነይ ያን ጊዜ አለ ጥቢ አላት። ያው ጥቢ። ስለዚህ አምላካችሁ ክርስቶስ ምንም የሚያውቁ ንጹሃን ሴቶችን ጎን ያስጠባቸው ነበረ። ጥቢ አላት። ያው ያን ጊዜ ልጅ የእናቱን ጡት እንደሚጠባ የጌታዋን የኢየሱስ ክርስቶስን ጎኗን ጠባች ይላል። ስለዚህ ኢየሱስ ክርስቶስ ንጹሃን ሴቶችን ጎን ያስጠባ ነበረ። ምንም ያውቁም እኮ ምንም የሚያውቁ ነው እያለ እንደዚህ ብልግና ያሰራቸው ነበረ። ይሄ ነው የክርስትና መጽሐፍ። ይሄ ነው ክርስትና። አይታችሁ አይደለ? ኢቭን ኢየሱስ ክርስቶስ ምን አደረጋችሁ? ላሳጋችሁ ያደረገውን ተመልከቱ። ዝሙት ስለተባለ ማለት ነው። ይኸው ተመልከቱላችሁ። ይሄ ገድለ መድኃኔዓለም ተመልከቱ ምን እንደሚል። ያን ጊዜ ይህን ብሎ አቀፈኝ አለ። ይህን ብሎ አፌን ሳመኝ፣ ከጣዕሙም ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛልና ለ1 ሰዓት በልብሴ ቋጠርኩት አለ። ከዛሳ በእኔ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ አልኩት አለ። ኢየሱስ እየመጣ ምንም የሚያውቁ ወንዶችን ምን ያደርጋቸው ነበረ? እነሱ ጋር ይተኛና ምላሳቸውን ይስምላቸው ነበረ። ይሄን ጎረምሳ ኢየሱስ እናደረገው መጥቶ ለ1 ሰዓት አክል ስሜት ውስጥ አስገባው። ይሄን የምንከተል ወገኖቻችን ስሜቱን መቋጠር ከብዶት ወይም ደግሞ ወንዶችን እየጠራ እንደዚህ የሚያስደርግ አካል የምንከተል ይሄ መጽሐፍ ቅዱስ ነው ወይም ደግሞ የቤተክርስቲያን መጽሐፍ ከወንጌል ጋር እኩል የሆነ መጽሐፍ ነው። ይሄን ኢየሱስ የምንከተለው ያጀማ
ያ በማስረጃ ነው ያወራነው። አይታችሁ ኋላ እሱ ግን ወሬ ብቻ። እኛ ግን ማስረጃ ከፍተን አልሐምዱሊላህ 4000 ሰው ያዳመጠ ባለበት ክርስቶስ የሚሉት አካል ምን እንዳደረገ ለህዝቡ አስተምረናል። ሁላችሁም አይታችኋል ብዬ አስባለሁ።